ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በትግራይና በአማራ ክልል የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው በሚለዋወጥ አስተዳደርና በሚከሰት ግጭት ምክንያት ሰላማዊና የተረጋጋ ሕይወት ከራቃቸው ዓመታት ተቆጥረዋል። የሰሜኑን ደም አፋሳሽ ጦርነት ተከትሎ በአማራ ክልል ስር የገባው አካባቢው ከዚያ በኋላ አንዴ በትግራይ ጊዜያዊ አስተዳደር፣ ሌላ ጊዜ ደግሞ በአማራ ክልል ከዚያም በፌዴራል ኮማንድ ፖስት ስር ሲተዳደር ነበር። በዚህም ምክንያት የትራንስፖርት፣ የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌለውና በተቆራረጠ መልኩ ሲሰጡ ቆይተዋል። ባለፈው ሳምንት ጥር 22 2018 ዓ.ም በአካባቢው ተሰማርቶ የጸጥታ ሁኔታን ሲያስከብር የነበረው መከላከያ ሰራዊትና የፌዴራል ፖሊስ ለቆ ከወጣ በኋላ በአካባቢው በሰሜኑ ጦርነት ወቅት የፌዴራል መንግስቱ ጋር ሲዋጉ በነበሩት የትግራይ ኃይሎች ስር ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይ የአማራ ተወላጅ የሆኑ ነዋሪዎች ወደ አጎራባች አካባቢዎች መፈናቀላቸውን ተፈናቃዮችና ባለስልጣናት ተናግረዋል። የሰሜኑ ጦርነት ከተቀሰቀሰ በኋላ በተፈጠሩ ግጭቶችና አለመረጋጋቶች ምክንያት የአካባቢው ነዋሪዎች ከ4 ጊዜ በላይ ለመፈናቀል ተዳርገዋል። ሚያዝያ ወር 2016 ዓ.ም የትግራይ ታጣቂዎች ወደ ራያ አላማጣ አካባቢዎች ከገቡ በኋላ በአካባቢው ሚሊሻዎች ጋር በተደረጉ የተኩስ ልውውጦች የአካባቢውን ባለስልጣናት ጨምሮ በሺዎች የሚቆጠሩ ሰዎች ተፈናቅለው ነበር። በወቅቱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ተፈናቅለው በቆቦ የተጠለሉ ሰዎች 42,000 ገደማ እንደሚደርስ በሪፖርቱ ገልጿል። ከዚያም የአካባቢውን ጸጥታ ከሚያስከብረው የመከላከያ ሰራዊት ጋር በመነጋገር ተፈናቃዮች ወደ ቀያቸው መመለስ ችለዋል። ሆኖም ከዚህ ጊዜ ጀምሮ በከተማው ያሉ ትምህርት ቤቶች ተዘግተው መቆየታቸውንና አንዳንዶቹም የተዋጊዎች ማረፊያ ሆነው ሲያገለግሉ እንደነበር ከዚህ ቀደም ቢቢሲ ያነጋገራቸው ነዋሪ ተናግረዋል። በአላማጣ ከተማ 8 አንደኛና ሁለተኛ ደረጃ ትምህርት ቤቶች እንዳሉ የጠቀሱት ወላጁ ሁሉም በመዘጋጃቸው ልጆች ለስነ ልቦና ችግር እንዲሁም ለስደት እየተዳረጉ ነው ብለዋል። የአሁኑ መፈናቀልና ውጥረት የመጣውም አካባቢው በዚህ ያልተረጋጋ ሁኔታ ባለበት ወቅት ነው። ከ60 ሺህ በላይ ነዋሪዎችም ተፈናቅለዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች በአሁኑ ወቅት በርካታ ሰዎች መፈናቀላቸውን ተናግረዋል። የአካባቢው ነዋሪ የሆኑ አንድ ግለሰብ ብዙ ህዝብን የተፈናቀለው፣ ይህን ለማወቅ ከተማው ላይ ያለውን ሁኔታ ማየት በቂ ነው፣ ከተማው ባዶ ነው፣ የተፈናቀሉ ሰዎች ምን ያህል እንደሆኑ ግን አላውቅም ብለዋል። እነዚህ የተፈናቀሉ ሰዎች መደበኛ የሆነ መጠለያ ተዘጋጅቶላቸው ያረፉበት ቦታ እንደሌለ የገለጹት ነዋሪው በሆቴል አልጋ ይዘውና ለ3 ለ4 ቤት ተከራይተው እንደሚገኙ ተናግረዋል። ለዚህም በአንድ ቀን ለአልጋ ብቻ በትንሹ 400 ብር አካባቢ ለመክፈል ተገደዋል ብለዋል። ስማቸው እንዳይጠቀስ የጠየቁ በአማራ ክልል የተሾሙ የቀድሞ የአካባቢው ባለስልጣን በበኩላቸው ከ60 ሺህ በላይ ሰዎች መፈናቀላቸውን ተናግረዋል። የተፈናቀሉት ሰዎች ከ60 ሺህ በላይ ይሆናሉ። ከራያ አካባቢ ከሚገኙ 6 ወረዳዎች ነው የተፈናቀሉት። ወደ ቆቦ፣ ወልዲያ፣ ሰቆጣ፣ ደሴ እንዲሁም ወደ ሌሎች አካባቢዎች ተሰደዋል ብለዋል። ቢቢሲ የቀድሞ ባለስልጣኑ የጠቀሱትን ቁጥር ከገለልተኛ ወገን ማረጋገጥ ግን አልቻለም። የቆቦ ከተማ ከንቲባ የሆኑት ኃይለ አብ ወንድማገኝ በከተማዋ በተለያየ ቦታ የተፈናቀሉ ሰዎች እንደሚገኙ፣ ነገር ግን የተፈናቃዮችን ቁጥርና ያሉበትን ሁኔታ ለማወቅ አመራሮች መረጃዎችን እያሰባሰቡ እንደሆነና ሲደርሳቸው እንደሚገልጹ ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አለሙ ይመር በበኩላቸው በጉዳዩ ላይ እየተነጋገሩ እንደሆነ ገልጸው ቆይተን እንድንደውል ከነገሩ በኋላ ስልካቸው ሳይነሳ ቀርቷል ይላል የቢቢሲ ዘገባ። ከአካባቢው ከተፈናቀሉት በተጨማሪ እዚያው ያሉ ነዋሪዎችን በስጋት ውስጥ መሆናቸውን ገልጸዋል። አላማጣ ከተማ የሚኖሩ አንዲት እናት ሰዎች ተፈናቅለው እንደወጡ እና እርሳቸው ግን ከቤተሰባቸው ጋር ተደብቀው እንደሚገኙ ተናግረዋል። ልጆችን ይዤ ቦታ ምን አበላቸዋለሁ፣ የትስ አርፋለሁ ብዬ አልወጣሁም፣ ግን ስጋት ውስጥ ነው ያለሁት ብለዋል። አካባቢውን የተቆጣጠሩት የትግራይ ኃይሎች ፖሊስ ጣቢያዎችን ጨምሮ ቢሮዎችን መክፈታቸውን የገለጹት ነዋሪዋ የሃይማኖት አባቶችና ሽማግሌዎችን ጨምሮ ሰዎች ታፍነው እንደሚወሰዱ፣ እንደሚታሰሩና በከተማዋ ከፍተኛ ዘረፋ እንደሚፈጸም ታፍነው ተወስደዋል ያሏቸውን ሰዎች በስም ጠቅሰው ተናግረዋል። ከዚህም በተጨማሪ ባንኮች ቀደም ብሎ 1,000 ብር ማውጣት እንደሚፈቅዱላቸው፣ ነገር ግን አሁን ላይ ይህ እንደሌለ በመግለጽም እናቶች የዕለት ፍጆታ ለመግዛትና ልጆቻችንን ለመመገብ ተቸግረናል ሲሉ ያሉበትን ሁኔታ አስረድተዋል። በተለያዩ አካባቢዎች በተዘረጉ ኬላዎች ፍተሻ እንደሚያደርጉና ማንነት በመለየት የአማራ ሰዎች ኢላማ ይደረጋሉ፣ የፋይዳ መታወቂያ ካገኙም ይሰባብራሉ ሲሉም ከሰዋል።
በምርጫ ቦርድ ህጋዊነቱ የተሰረዘው ህወሓትም ሆነ የትግራይ ጊዜያዊ አስተዳደር በአካባቢው ስላለ ሁኔታና ስለሚቀርቡ ክሶች ያሉት ነገር የለም። የሰሜኑን ጦርነት ከቋጨው የፕሪቶሪያ ስምምነት በኋላ የትግራይ ኃይሎችና የፌዴራል መንግስት ከፍተኛ አዛዦች የትግራይ ኃይሎችን ትጥቅ ለማስፈታት ለማሰናበትና መልሶ ለማቋቋም በናይሮቢ የመግባቢያ ሰነድ ቢፈራረሙም አሁንም ድረስ ትጥቅ ያልፈቱ በርካታ ተዋጊዎች አሉ። ግንቦት ወር 2016 ዓ.ም የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር አቶ ተስፋለም ኢህአድግ በስምምነቱ መሰረት 274800 የትግራይ ኃይሎች ትጥቅ እንደሚፈቱ ተናግረው ነበር። ሆኖም ይህ በተባለ በአንድ ዓመት ከ6 ወር ጊዜ ውስጥ ትጥቅ ፈተው ወደ ሰላማዊ ህይወት የተቀላቀሉት 63000 ያህሉ ብቻ እንደሆኑ ከአንድ ወር በፊት ኮሚሽኑ ገልጿል። የስምምነቶች አፈጻጸም መጓተትና መጣስ በተደጋጋሚ ለሚነሱ ግጭቶችና አለመረጋጋቶች አንዱ ምክንያት ሆኗል። ባለፈው ሳምንትም የትግራይ ኃይሎችና የሀገር መከላከያ ሰራዊት በጸለምት አካባቢ ግጭት ውስጥ ገብተው ነበር። የትግራይና አማራ ክልሎች በሚወዛገቡበት ጸለምት በሚገኙት ማይዳጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶች አመልክተዋል። አሁንም ሌላ ዙር ግጭት ሊከሰት ይችላል የሚል ስጋት በነዋሪዎች ዘንድ ነግሷል። በኢትዮጵያ የአሜሪካ ኤምባሲ አምባሳደር እርቪን ማሲንጋ ሐሙስ ጥር 28 በኤምባሲው የማህበራዊ ሚዲያ ገጽ ላይ ባጋሩት ጽሑፍ ባለፈው ሳምንት በሰሜን ኢትዮጵያ ያጋጠሙ ክስተቶችን በመጥቀስ ሰላምና መረጋጋት ለማምጣት ቁርጠኝነት እንደሚያስፈልግ አስታውሰዋል። ማሲንጋ ዘላቂ ሰላም ከባድ ስራ ምክንያታዊነትና ስክነትን የሚጠይቅ ቢሆንም የተሻለው መንገድ ይህ ነው ብለዋል። በትግራይ በኩል ደቡብ ትግራይ በሚል ስያሜ የሚጠራው የራያ አካባቢ የይገባኛል ጥያቄ የሚነሳባቸው አካባቢዎች ኦፍላና ዛታ ወረዳዎች፣ ኮረም ከተማ፣ አላማጣ ከተማ፣ ራያ አላማጣ ወረዳና ራያ ባላ ወረዳ ናቸው። የፌዴራል መንግስቱ አወዛጋቢ ቦታዎች በዘላቂነት ለመፍታት በህገ መንግስቱ መሰረት ህዝበ ውሳኔ እንዲደረግ ከሁለቱ ክልሎች ጋር መግባባት ላይ ተደርሶ እንደነበር ከዚህ ቀደም መግለጹ የሚታወስ ሲሆን እነዚህ አካባቢዎች ህዝቡ በሚመርጠው አስተዳደር እንደሚተዳደሩ በተደጋጋሚ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝብ ተወካዮች ውስጥ በሰጡት ማብራሪያ ወቅት አወዛጋቢ የሆኑ አካባቢዎችን ጉዳይ አንስተዋል። በዚህ ማብራሪያቸው ወልቃይትን ብቻ በስም ጠቅሰው ያነሱ ሲሆን ውዝግቦች በህዝበ ውሳኔ እንዲፈቱ የፌዴራል መንግስት ፍላጎት እንደሆነ አጽንኦት ሰጥተዋል።